الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. ظن وأخواتها إن شاء الله يزاري درساتين يمهونو ظننا وأخواتها ظننا እህቶቿን ይሆናል ማለት ነው የምናየው። ظن ከነ እህቶቿ ያው ظن እዚህ ቦታ ላይ መምጣት ነበረባት ወይ? في باب المرفوعات ስለ መርፉዓቶች እየተነጋገርን ነው ያመጣው። የሚገርመው መርፉዓት ሶስት የለም መርፉዓቶች የሉም እዚህ። መርፉዓት አንደኛ ካነና ወአኸዋቱሃ ላይ መርፉዕ ይመጣል። ምናቸው? ለምሳሌ ስማቸው። ኢነና ወአኸዋቱሃም ላይ እንደዚሁ መርፉዕ ይመጣል። ምናቸው? ኸበራቸው። ظنና አኸዋቱሃ ላይ ግን መርፉዕ የሚባል ነገር የለም። ሁሉም መፍዑል ቢህ ነው። አንዱ መፍዑል አልአወል ይሆናል፣ ሌላው ደግሞ መፍዑል الثاني ሆኖ ይመጣል። ነገር ግን في باب المرفوعات አውርቶታል። ለምንድነው ከተባለ የሚመልሱት ምንድነው? استطراد ይባላል። እንደዚህ አይነት ያጋጣሚ ነዋሲኾችን እያወራን ስለሆነ ظنና አኸዋቱሃ ደግሞ ምን ነዋሲኽ المبتدئ والخبر ስለሆኑ እግር መንገዳችንን እናስገባቸው ተብሎ ነው እንጂ في باب المرفوعات መምጣት ያለባቸው አይደሉም ማለት ነው። ነገር ግን ይሄ ሙጣበቃነት የሚሰጠናል። ምን استطرادን ማለት ምንድነው? አንድ ነገር ከጀመርክ እግር መንገድህን በዛው ዳሰስ አድርገህ على الطريق የምትሄድበት ማለት ነው። ስለዚህ በዚህ መልኩ ነው የመጣው። ظن واخواتها ظننا እህቶቿ ያው وجملة 21 ወደ 21 አካባቢ ይደርሳሉ። 21 አካባቢ ይደርሳሉ። ምናልባትም እዚህ የተጠቀሱት በጣም ወደ 10 ምናምን አካባቢ ናቸው መሰለኝ። 21 አካባቢ ይደርሳሉ። በነገራቸው አፍዓለል ቁሉብ የሚባሉት ብቻ ልብ ጋር ተያያዥነት ያላቸው ውስጣዊ አስተሳሰብ ጋር ግንኙነት ያላቸው ብቻ 14 ይሆናሉ። 14 አካባቢ ይደርሳሉ። እነዛ ብቻ አፍዓለል ቁሉብ የሚባሉት ብቻ 14 ይደርሳሉ። አሁን እኮ 10 ነው የምናየው። 14 ይደርሳሉ። አፍዓለል ቁሉብ ብቻ አለበለዚያ ጥቅሉ ظن واخواتها 21 ናቸው። ስንት ናቸው? 21 ናቸው። أفعال القلوب 14 وهي نوعان. أفعال الرجحان አሉ وهي 8 رجحانን በተመለከተ ያው አመዛኝ የሆነ አስተሳሰብን የሚሰጥህ ነው። እነዚህ 8 አካባቢ ናቸው። أفعال القلوب 14 ናቸው። ከ14ቱ አንድ ነገር ነው አይደለም ነው የሚለው አመዛኝ በዚህ በኩል ትርጉም የሚሰጡ 8 ናቸው። እነማን? ظنን ይመስል ተጠራጠረ ነው። ተጠራጠረ ትንሽ ተጠራጠረ አይደለም። ነገሩ ነው ወይ አይደለም በሚለው ነገር የተጠራጠረበት ነገር ከግማሽ በላይ ፐርሰንት ነው የሚይዘው። ያ የሚመጣው መሐመድ ነው አይደለም ከማል ነው መሐመድ ነው የሚለው ጥርጣሬ በጣም የጎላ ከሆነ ምን ይባላል? ይሄ ظن ይባላል። ነው አይደለም የሚለው ጥርጣሬ ደግሞ በጣም ካመዘነ ይሄም ظن ይባላል። ظن ማለት ከግማሽ በላይ የምታሳድረው ጥርጣሬ ማለት ነው። ሩጃሃን የተባለው ለዚህ ነው። በአመዛኝ በኩል አመዛኝ ሸክ አይደለም። ظن አብዛኛው ነው በለህ ወይ ደግሞ አይደለም በለህ ትንሽ ነው ወይስ አይደለም በለህ ወህም ትንሿ ወህም ትባላለች። ለምሳሌ ያ ከማል ነው ጀማል ነው አለክ። አረ ጀማል ነው ይሄ ሰውዬማ ጀማል ነው። ለምን? ረጅም ነው፣ ነጭ ጀለብያ ለብሷል፣ አካሄዱ ያስታውቃል እያልክ የተለያየ ነገር ቀረበልህ መሰለ። መሐመድም ይመስላል አልክ በትንሿ። በመሐመድ መሆኑ ወህም ነው፣ ከማል መሆኑ ግን ظن ነው። አብዛኛው ወደሱ ካደላብህ ማለት ነው። በሩጃህን ተባለ ظن ኻለ ተጠራጠረ ነው። እነዚህ ሁሉ ተመሳሳይ ሐሲበ ተጠራጠረ ነው። የظن ዘሮች ናቸው እነዚህ። እንግዲህ ዘዓመ ያው ነው። ጀዓለ ወዓደ ሐጃ ወሃብ የምትለው እነዚህ ሁሉ አብዛኛው ምንድናቸው? ልብ ውስጥ ያሉ ጥርጣሬዎችን አመዛኝ የሆነን ጥርጣሬን መጠራጠሪያ እሱን መግለጫ ናቸው።
እነዚህ ስምንቱ ማለት ነው። እንደገና ረአ አፍዓለል የቂን የሚባሉ ደግሞ አሉ። ሁሉም የቀልብ እኮ ናቸው። የቂንነትን የሚገልጽልሃል ረአን ይመስል ወዓሊመ ወጀደ አልፋ ዳራ ተዓለም እነዚህን ይመስል ማለት ነው። እነዚህን ይመስል ረአ ያዕተቀደ ማለት ነው፣ በልቡ አመነ ማለት ነው። ዓሊመ ተረዳ ማለት ነው በልቡ። ወጀደ አገኘ ማለት ነው በልቡ። ወአልፋ ይሄም አገኘ የሚለው ነው የሚይዘው። ዳራ አወቀ ተረዳ ነው። ተዓለም ተማር ማለት ነው፣ ያለ ማወቅ ማለት ነው። እነዚህ የቀልብ ናቸው። የቀልብ ሆነው የቂንን የያዙት ናቸው። የቂን ማን ማን ናቸው ተበለከት ተጠየቅ። ረአ፣ ዓሊመ፣ አልፋ፣ ወጀደ፣ ተዓለም እነዚህ ምንድነው የሚሆኑት? ምን አፍዓለል ቁሉብ የቂንን የሚሰጡ ናቸው። 8 እና 6 በአንድ ላይ ስንት ይሆናል? 14። 14ቶቹ አፍዓለል ቁሉብ በመባል ይታወቃሉ። አፍዓለ ተስይር የሚባሉ አሉ። ሆነ ወይንም ደግሞ ያዘ የሚልን ነገር የሚጠቁም ማለት ነው። እነዚህ ደግሞ እነ ሰየረ አደረገ ነው። ሰየረ ሁለት መፍዑል ነው የሚመጣው። ሰየረ የሚለው ማለት ረደ እነዚህ በዚህ ነው የሚመጣው። ተረከ፣ اتخذ፣ ጀዐለ፣ ወሀበ እነዚህ ደግሞ ምንን ያስረዱናል? ተስይር ነው። አንድን ነገር ማድረግ ወይም መቀየር የሚባልን ነገር ይሰጡናል። 6 ናቸው። 6ቱን 14 ላይ ደምረው ስንት ሆነ? 20 ሆነ። እንደገና ደግሞ ከመስማት ጋር የተያዘ ሰሚዓ ያለውን ይመስል ይሄ የዑለማዎች ኺላፍ አለበት ነው። ሐቶች ሰሚዓ ያለው ሁለት መፍዑል ጭራሽ አይመጣውም ይላሉ። ቂራአቱን ልንቀራው ነው፣ እዛ ላይ ይመጣል። ምሳሌውም እነግራችኋለሁ። ለማንኛውም 21 ናቸው። አፍዓለል ቁሉብ የሚባሉት ስንት ናቸው ተባባል? 14። ከ14ቱ 8ቱ ምንድን ናቸው? ጥርጣሬ። 6ቱሳ የቂን። እንደገና ደግሞ የظن ኻዋቶች ማለት ነው። ሌላ ደግሞ እንትን አፍዓለ ተስይር የሚባሉት ስንት ናቸው? 6 ናቸው። ከሰምዕ ጋር የተያዘው ደግሞ ስንት ነው? 1 ነው። እነዚህ ደምረህ በአንድ ላይ ስንት ይመጣሉ? 21። 21ዱ ظنና አኸዋቷ 21 ናቸው። ምንድን ናቸው? ፊዕል ናቸው። ሁሉም ቨርብ ናቸው። ቨርብ ሆነው ግን ሁለት መፍዑል ቢህ ይመጣልቸዋል። እዚህ ያመጣ ነው ምኑን ተጠቅመን ነው? እስቲጥራድን ነው። እግር መንገድ ለማለት ተያያዥነት ስላለው ሚነዋሲኽ المبتدئ والخبر ስለሆነ አመጣን እንጂ አለበለዚያ ግን እዚህ መጠቀሳቸው አስፈላጊ አልነበረም። ለማንኛውም ተከተሉ። ظن واخواتها ظنና እህቶቿ قال واما ظننتم واخواتها እንዲሁም የሷ እህቶችማ አለን እና فإنها እነሱ تنصب المبتدأ والخبر مبتدأና خبርን ይነስባሉ አለ። على أنهما مفعولان ሁለቱንም መፍዑል በማለት ማለት ነው። ለምሳሌ ወሄ እነሱ እነማን ናቸው ካልክ ይኸው እነዚህ ናቸው። ظننت፣ حسبت፣ خيلت፣ زعمت እነዚህ ምንድን ናቸው? ظن ጥርጣሬ ናቸው። رأيت፣ علمت፣ ወጀቱ እነዚህ ደግሞ ምንድን ናቸው? የቂን ምን አፍዓለል ቁሉብ ከመሆናቸው ጋር። ወተኸዝቱ፣ ጀዐልቱ እነዚህ ምንድን ናቸው? ተስይር ናቸው ማለት። ሰሚዕቱ ከሰምዕ ጋር ተያያዘ ያልነው አንድ አያችሁ። ከዛኛው ላይ እየቀነሱ ተተውታልና ነው ከአንዱ እነዚህ ብቻ ናቸው የመጡት። ተቁሉ ግልጽ ነው አይደል? ለምን አፍዓለል ቁሉብ ያልናቸው? አፍዓለል ቁሉብ ظننቱ ተጠራጠርኩ ነው፣ የልብ ስራ ነው። ሐሲብቱ ተጠራጠርኩ ነው። ኺልቱ፣ ዘዐምቱ ሞገትኩ ተጠራጠርኩ ነው። ሁሉም እነዚህ ተጠራጠርኩ የምትላቸው ምንድን ነው የሚያስይዙት? አሰብኩ የሚለው ምንድን ነው የሚይዙት? ምን አፍዓለል ቁሉብ እኮ ናቸው እነዚህ። በውስጥ ነው የምታስበው። ተጠራጠርኩ የሚለውን በእጅህ አሰራው ምን አፍዓለል ቁሉብ ነው። ባይሆን የጥርጣሬ ዘር ናቸው እነዚህ። ይሄ ቂን ጋር የተያዙት አይደለም፣ ርጃሃን ጋር የተያዙ ናቸው። ይሄ ቂን ጋር የተያዙት ደግሞ እነማን ናቸው? እና ረአይቱ እና ዓሊምቱ እነዚህ ደግሞ ከየቂን ጋር የተያዙ ናቸው። ምን አፍዓለል ቁሉብ ናቸው። አፍዓለል ቁሉብ በሁለት ይከፈላል እኮ ጥርጣሬና የቂን ብለን ከፈል ነው። ሁለቱም ግን ቦታው ቀልብ ነው እና ደረሰ። ወተኸስቱ እና ጀዐልቱ ደግሞ ተስይር ነው። ያስኩት ማለት እኮ ተኸስቱ ዊሳዳ እንትን አድርጌ ያስኩት ብትል ተስይር እኮ ነው።
ከሆነ ነገር እንትኑን ትራስ አድርጌ ያስኩት እተኸሱ ሰደቃ ወዳጅ አደረኩት አልክ ቀየርኩት ወደዛ ዞርኩት ይሄንን እኮ ነው ስለዚህ ወደ ውስጥ እንግባ من نواسخ المبتدا والخبر እነዚህ ሁለቱ من نواسخ المبتدا والخبر مبتداው مفعول الاول خبራቸው مفعول الثاني አድርገው የሚሰሩት የظن ዘሮች ናቸው እነዚህ ማለት ነው የዞነ ዘሮች ናቸው አንደኛ ስንት ናቸው ከተባለ 10 ናቸው ሙብተዳውን መፍዑል الأول ብለው ይሰሩታል خبሩን መፍዑል الثاني ብለው ይሰሩታል ሁለቱም መፍዑል ቢህ ነው ሁለቱም ኦብጀክት ሆኖ ነው የሚመጣው እነን ያዙ ظننت نحو ظننت محمدا صديقا እነሆን ራሳችሁ ታመጣላችሁ ظننت فعل فاعل ነው ባይሆን ሲመጣ በፊዕል በፋኢል ሆኖ ነው የሚመጣ ለመጀመሪያ አሟልታ ነው የምትመጣው ያንኛው መፍዑል الأولና መፍዑል الثاني ብለህ ሙብተዳና ኸበር ልታመጣ ዘንዳ ራሷ ፋኢሏን አሟልታ መምጣት አለባት ظننت ስትል እኮ እኔ ተጠራጠርኩ ነው እኔ የሚለውን ፋኢል ውስጥ አስቀምጣ ታአ ظننت ስትል ታአ ፋኢል አለ ከዛም በኋላ ነው ሙብተዳና ኸበርን ቁጭ የምታደርገው ተባባና ፊዕል ከነፋኢሉ ሞልቶ መቀመጥ አለበት ማን ظن ብለህ አይደለም የምትናገረው ظننت ظن محمدን ካልክ ሁለት ሌላ ሙብተዳና ኸበር ነው የምታመጣው ይሄ በፋኢል መልክ ነው የሚያዘው ተወበነን መጀመሪያ ምናቸው መምጣት አለበት ፋኢላቸው መምጣት አለበት አልገባህም ፋኢላቸው መምጣት አለበት ሙብተዳና ኸበሩን አምጥተህ የመጀመሪያው ሙብተዳውን ፋኢል አድርግ ያንኛውን ኸበር አድርጋለሁ የምትል ከሆነ አይ እንተ መፍዑለን አወል አድርጋለሁ አይሄድም ይሄ ስለዚህ ምን መሆን አለበት ፊዕል ነው ፋኢሏን መምጣት አለ ከዛም በኋላ ነው ሙብተዳና ኸበር መፍዑል አልአወልና መፍዑል الثاني የሚሆነው እንዳትቀንስ እና ظن زيدን አለ ظن زيدን محمدን قائما محمدን قائمون የሚለውን አምጥተህ አስገባ ظن زيدን ፋኢሉ ከመጣ በኋላ ነው ሙብተዳና ኸበር የምታመጣው ግልጽ ነው አይደል ይሄ ظننت አልኩ ፊዕልና ፋኢል ነው ظننت محمدا قائما محمدን قائمون የሚለውን ظننت ብለህ ፊዕልና ፋኢል መጀመሪያ መምጣት አለበት ሙብተዳና ኸበሩ መፍዑል الأولና መፍዑል الثاني ሊሆን ዘንዳ በቃ ይሄ ነው ظننت محمدا አሁን ظننت ምንድነው ፊዕልና ፋኢል ነው محمدا صديقا محمد ምንድነው مفعول الاول ድሮ ምን ነበረ ሙብተዳ ነበር صديقا مفعول الثاني لظن ምን ነበር መጀመሪያ خبر ነበር ድሮ ምን ነስخالስ ማለት والثاني ሌላው ምንድነው حسبت المال نافعا ገንዘብን ጠቃሚ ነው ብዬ ተጠራጠርኩ እንደዛ አይደለም حسبت ያለው ምንና ምንድነው فعلنا فاعل المال مفعول الأول حاسبة نافعا مفعول الثاني مبتدأنا خبر بالنوط እንደነበር المال نافع والثالث ሶስተኛው خلت الحديقة مثمرة አታክልቱ አፍርታለች ብዬ አሰብኩ አለ خلت مننا ምንድነው فعلنا فاعل فعل وفاعل الحديقة مفعول الأول مثمرة ስለዚህ خلت الحديقة مثمرة አይባልም ከኋላ የምትቀራቸው ነገራቶች ሸምደህ ያዛቸው زعمت ሲመጣ ظننت ሲመጣ ظن فلانون ከመጣ ሁለት መፍዑል ገጭ ማለት አለበት ለምን ወደቀ የሚባል ጥያቄ ማንሳት አለበት ካላለ አይ በተቅዲር የሚያሟላው አለ ወይ መርጂዕ አለ ወይ እንደዛ አለ መልስ እንዲሰጥ ዘንዳ እነዚህን በደንብ ተረዳ መጀመሪያ ظننت فعل فاعل ነው ከዛ ሙብተዳና ኸበር መጥቶ ገጭላል ፋኢል ሳይመጣ አታመጣው አይሄድም በላሽ خلت الحديقة مثمرة የሚለውን ይመስል ይሄም ከዚሁ ዘር የሚመደብ ነው والرابع አራተኛው زعمت ሞገትኩ አሰብኩ ተጠራጠርኩ زعمت بكرا جريئا በክር ደረቅ ደፋር ነው ብዬ ገመትኳል ይሄ زعمت የሚለው ምንድነው زعمت فعل فاعل ነው ባይሆን من افعال القلوب ነው
አፍዓለል ቁሉብ ስንት ናቸው? 14 ያ ረቢ ተበጠበች ነው የምትሄዱት 14 የቂን የሆኑትና የጥርጣሬ የሆኑትን ለብቻ አድርጓቸው የጥርጣሬዎቹ 7 ናቸው 8 ናቸው የቂኖቹ ደግሞ 6 ናቸው በአንድ ላይ 14 አፍዓለል ቁሉብ 14 ናቸው የተነገርኩት ዘዓምቱ ምንድነው ምን አፍዓለል ቁሉብ ነው ምንድነው ምን አፍዓለል ቁሉብ አልየቂንያ ነው ሩጅሃንያ ጥርጣሬ አይደል እንዴ የቂንያ ብለህ ራሱ እንዴት ትቀበለኛለህ ብለህስ ራሱ የሚያጠራጥርም እኮ አይደለም ተወቁፍ የምታረጉበት አይደለም ያ ረብ አምስተኛ ረአይቱ ያለው ረአይቱ ምንድነው ረአይቱ ተቀጥቶ ነው ይሄ ኢዕቲቃድ ምንድነው የቂን ነው ወደ የቂን የሚሄደው ነው ግን የቀልብ ስራ ነው ምንድነው አዎ የቀልብ ነው ይሄ ረአይ የዚህኛው የበሶር አይደለም የበሶር አይደለም ተመለከትኩ ብለህ እንዳፈስር እዚህ ቦታ ላይ እንደዚህ ረአይቱ يرون ان اهل السنه والجماعه يرون اي يعتقدون ብለህ ነው የምፈሰረው ሲፈሰር يرون كذا وكذا ተገበነ ማለት ان اهل السنه والجماعه يرون ሲመጣል ይመለከታሉ የሚለውን ያስተሳሰብ ይመለከታሉ ካልሆነ በስተቀር እንጂ ትርጉሙ ይበላሻል ያስ አያተቂዱነ ብለህ ተፈስረዋለህ አየራ የዚህኛው የበሰሩ አይደለም የልቡ ነው رأيت إبراهيم مفلحا اعتقدت إبراهيم مفلحا إبراهيم ስኬታማ ነው ብዬ አሰብኩኝ رأيت الحق منتصرا نعم الحق منتصر ሌላ ያገኛል ብዬ አምናለሁ ሐቅ እስኪ ሌላስ علمت الصدق منجيا እውነትን ነፃ አውጪ ነው ብዬ አውቃለሁ ይሄንን አስባለሁ ማለት ነው ይሄንን አምናለሁ علمت الصدق منجيا ነፃ አውጪ አዳኝ ነው ለመዳን ሰበብ ነው ብዬ ማለት ነው صدق مفعول الاول ነው منجيا مفعول الثاني ነው ሁለቱንም ነስባቸዋለች ማን علمت فعل فاعل እንዳለ ያመጣልህ ያለው አሁን ሞልቶ ነው ዘዓምቱ ኺልቱ ረአይቱ علمቱ ፊዕል ፋኢል አንድ ላይ ነው አንተ ደግሞ ከፈለክ ፋኢሉን በሌላ ታደርገዋለህ ረአይተ ዘዓምተ علمተ ረአይቲ علمቲ ዘዓምቲ ረአይቱማ እያልክ ራሱ ረአይቱማ ብለህም ያው ነው ፋኢል ነው ፊዕልና ፋኢሉን ማምጣትህ ነው አንተ ማምጣት ብቻ ነው አንተ በዶሚር ማምጣው ከፈለክ በስመ ዛሂር ማምጣው ظن زيد ብለህ ታመጣለህ አሁን እዚህ ዘዓመ ሙሐመዱን በክረን ጀሪአን ታመጣለህ ሙብተዳና ኸበሩን ግን ፋኢሉ በዛሂር ማምጣው በዶሚር ማምጣው ፋኢሉ ግን መኖር አለበት ነው ይሄ ነው እንድትረዱ ነው وجدت الصلاح باب الخير وجدت الصلاح وجدت فعل فاعل ነው الصلاح مفعول الاول ነው باب የሚለው مفعول الثاني ነው باب الخير باب مضاف لخير مضاف اليه ነገር ግን مفعول الثاني የሚሆነው باب ነው خير አይደለም خيرማ مضاف اليه ነው እንትኑ የሚያርፈው ኢዕራቡ የሚያርፈው ማን ላይ ነው ሙዳፍ ላይ ነው ባብ ላይ ማለት ነው ስለዚህ الصلاح مفعول اول ለማን وجدت ለጊዜ ምን ሆነ مفعول الاول منصوب علامه نصبه فتحه ظاهره في اخره باب مفعول ثاني منصوب علامه نصبه فتحه ظاهره في اخره باب مضاف الخير مضاف اليه مجرور علامه جره كسره ظاهره في اخره انت هذا ያረፍተ ነገር እንኳን ዝም ብሎ እኮ ማውራት እኮ ነው ኢዕራብ ማለት እኮ ወሬ ማውራት ማለት ነው አካሙን ከቀራህ ራሱ በቂ ነው ዱባይ ቀራም ኢዕራብ አይቀራም እኮ ኢዕራብ አካሙን ተቀራለህ ይገባሃል ያንን አካሙን ይሄ እንደዚህ ተመቶ ለምሳሌ እንደዛ አየኸው በሚስማር ተመቶ ነው እነዚህ ማገሮች በ12 ሚስማር ተመተው ነው
አለቀ ዝም ብለህ አይደል ያንኛው እዛ ላይ አንድ ሚስማር እንደዛ አድርገው በደንብ መተውት ወደ ውስጥ ገብቶ ታጥፎ ተቀልብሶ ምናምን እያልክ አወራ የሆነውን ነገር ማለት ነው ዝም ብለህ የምታውቀውን ነገር በወሬ መግለጽ ማለት ነው ኢዕራብ ማለት ሌላ ልዩነት የለውም ኢዕላላሁና አለላልና አይደል ሰልቃ አስሉሁ ሰልቀየ ተሐረከተ ለሁም ፈታማ ቀብላ ቁልበት አሊፋ ፈሷረ ሰልቃ ወሬ ነው አሁን ሰልቃ ምንድነው ከአሊፍ የመጣና ተገልብጣ ነው ከያ የመጣና ወደ አሊፍ ተገልብጣ ነው አለቀ ይሄ ሁክሙን ዝም ብለህ ባየር ላይ ስታቀው ይሄንን በወሬ መግለጽ ማለት ደግሞ ኢዕላል ይባላል ሶርፉ ላይ እዛ ደግሞ ኢዕራብ ይባላል አለበዛ ይሄው አህካሙ ይሄንን አንተ በመለፍለፍ ታወጣዋለህ በማውራት ማለት ነው እንዲገባ እኮ ነው ሁለቱን ኢዕራበይን والثامن سمنتኛ اتخذت محمدا صديقا محمدን ወዳጅ አድርጌ ያስኩታል ይሄም ተስዊር ይባላል ምን اتخاذ ተስዊር ነው ማድረግ ማለት እኮ ነው ያስኩታል ወዳጅ አድርጌ ያስኩት እስከዛሬ አልነበረም አሁን አደረከው ማለት ነው ማድረግ ተስዊር የተባለው ከዚህ ተያዘው ስለዚህ اتخذت ሁለት መፍዑል ቢያለው اتخذت ሁለት መፍዑል ቢያለው محمدን صديقا محمدን صديقን ነበር መጀመሪያ ነው ተደና خبر والعاشر عشرኛው والتاسع جعلت الذهب خاتما ይሄም ተስዊር ነው جعلت አደረኩ الذهب ወርቁን خاتما ቀለበት አደረኩት ቀየርኩት አለ ተስዊር ነው ማድረግ እኮ ነው የሆነን ነገር ያልሆነውን ነገር ወደ ሆነ ነገር ማድረግ ማለት ነው ወደ ሌላ ነገር ማድረግ መቀየር ማለት ነው جعلت الذهب خاتما الذهب خاتم መጀመሪያ አረ እንደዚህ እኮ ሁሉ ጊዜ እኮ አይሰጥም ግን ሁሉ ጊዜ ሙተዳና خبر ላይሆን ይችላል الذهب خاتم ወርቅ ቀለበት ነው ወርቅ ሁሉ ቀለበት ነው الذهب ባይሆን አለን እንትን ልናደርጋት እንችላለን እንትን ذكر ወይ እንደዛ ነገር ማለት ነው ነው والعشر سمعت خليلا يقرأ يعني مثلا سمعت خليلا يقرأ ይሄ خلاف አለበት فرعنا اخفشنا جمهوሮች መካከል ጅምሁሮች ሰሚዕቱ የሚለው አይሰራም ምን አንድ መፍዑል ብቻ ነው የሚመጣው ከመፍዑሉ ቀጥሎ ቨርብ ሳብ ይመጣ ለዚህኛው ለመጀመሪያው እንትን ለመፍዑል الأول ወይ ናዕት ነው የሚሆነው ወይ ሐል ነው የሚሆነው በቃ ይሄን ነው የሚሰጠው ነው የሚሉት እነሱ ይሄን ነው የሚሉት ጅምሁሮች ማለት ነው እሱ ደግሞ ሰሚዕቱ ሁለቱም ላይ ይሰለጣል ነው የመጀመሪያው መፍዑል الأول ይሆናል ሁለተኛው ደግሞ እንትን ይሆናል غير مسموع ከመጣ ማለት ነው غير مسموع ከመጣ ለምሳሌ መስሙዕ ከመጣ የሚሰማ ነገር ከሆነ መጀመሪያ የተናገርከው የመጣው ቃል የሚሰማ ከሆነ እዛው ላይ ነው የምታስቀረው سمعت الحديث አለክ ሐዲስ የሚሰማ ነገር ነው سمعت القرآن አለክ ቁርአንም የሚሰማ ነው سمعت المحاضرات ያለውም ራሱ መስሙዕ ነገር ነው እዚሁ ላይ ያጥራል غير المسموع مجمريا كامطه ግን ቀጥሎ የሚመጣው مفعول الاول እና مفعول الثاني ሆነ سمعت الامام يخطب سمعت محمدا يقرأ سمعت زيدا يلقي الدرس እያልክ ተናገረ سمعت زيد አይሰማም ተገባናል غير مسموع ነገር ቀድሞ مفعول الاول ከሆነ ከዛ ቀጥሎ የሚመጣው مفعول الثاني ይሆናል ይላል ነው ማለት ከመጀመሪያው የሚሰማ ነገር ከመጣ አንድ መፍዑል ብቻ ነው የሚቀጥለው እየሰማችሁ ይመስለኛል سمعت القرآن አለክ ቁርአን የሚሰማ ነገር አይደል በቃ ይሄ የሚሰማ ነገር ነው አለቀ እዙ ላይ ታስቀረዋለህ سمعت الحادث سمعت الخطبة سمعت الدعوة سمعت المحاضرات እነዚህ ሁሉ መስሙዓቶች ናቸው መስሙዓት ቀድመ ካመጣ እዙ ላይ ያልቃል ይዛችሁልኛል غير المسموعات ساكت ተወራ ለምሳሌ سمعت الامام አለክ ኢማሙን ሰማሁት ኢማም እኮ ኢማም ራሱ ወሬ አይደለም አይሰማም ምን ሲያደርግ ትባላል يخطب ለወረመጣ እንደዛ ከሆነ መፍዑል الاول መፍዑል الثاني ይሆናል አሉ ይሄም ራሱ አይሆንም እያሏቸው ነው ለምን ሲሏቸው يخطب የሚለው ሐል ነው ምን ከሆነ الامام ኢማም ማዕሪፋ ከሆነ يخطب የሚለው ፊዕል ሐል ነው የሚሆነው ሐለ كونه يخطب ሲخطب ሰማሁት حال كونه ባህሪውን ነው መሐመድን ሰማሁት ሲخطب የምትለው መፍዑል ቢሳትሆን ሐል ነው የምትሆነው አሉ ኢማም የሚለው ማዕሪፋ ከሆነ ነገር ግን سمعت رجلا يقرأ ካልክ የሚቀራ ሰው ሰማሁ ብለህ ነው የምትናገረው እዚህ ላይ ደግሞ ነዕት ነው የሚመጣው ይሄ ሌላ ፋይዳ ነው ያዙልኝ ስም ነኪራ መጥቶ
ቨርብ ቀጥሎት ከመጣ ምኑ ነው የሚሆነው ጁምላ ከመጣ ምኑ ይሆናል ነዕቱ አድጀክቲቭ ይሆናል ገላጭ ነው የሚሆነው እንዲታወቅ ነኪራ ስመቶ ቀጥሎት ጁምላ ከመጣ ለሱ መገለጫ ነዕት ነው የሚሆነው ስሙ ማዕሪፋ ሆኖ የታወቀ ሆኖ ጁምላ ከመጣ ሐሉ ነው የሚሆነው ለምሳሌ ሰሚዕቱል ኢማመ يخطب አልኢማም ያለው ምንድነው ማዕሪፋ አይደል ስለዚህ يخطب ያለው ምኑ ነው የሚሆነው ምንድነው የሚሆነው ማለት ነው ሐል ነው የሚሆነው ለምን ማዕሪፋ ስለሆነ ስሙ ይሄንን ያዙ ይጠቅማችኋል ብዙ ቦታ ታገኙታላችሁ ስሙ ነኪራ ሆኖ ከመጣ ደግሞ ቀጥሎ የሚመጣው ፊዕል ነዕቱ ነው የሚሆነው ጁምላው ይህንኑ ተመሳሳዩ ሰሚዕቱል ኢማመ يخطب يخطب الامام ለሚለው ሐል በእነማን ስንሄድ ማለት ነው በጅምሁሮች ስንሄድ አፈሽማ መፍዑል الاول እና መፍዑል الثاني እያደረገ ነው الامام መፍዑል الاول ነው يخطب የሚለው ጁምላው ደግሞ መፍዑል الثاني ነው እያለ ነው ማን ይሄን የሚለው አኽፈሽ ጅምሁሮች ደግሞ ምንድነው የሚሉት አረባክ መፍዑል الاول የመጀመሪያው ሰሚዕቱል ኢማም መፍዑል الاول ነው መፍዑል ነው يخطب የሚለው ደግሞ حال للامام የኢማም حال ነው ጁምላው حال ነው ለምን الامام የሚለው ማዕሪፋ ስለሆነ በዚህ መልኩ ነው የምንወስደው መሐሉ እንደው መንሱብ ነው በመሐል ነስቢን ብትል እንኳን በሐልነት ነው እንጂ በመፍዑል الثانيነት አይደለም ጅምሁሮች በዚህ ነው የሚሄዱ ሶሒሁም ይሄ ነው ሶሒሁም ይሄ ነው ለዚህ ነው ዑለማዎች ተጣልተውባታል 21 ናቸው ሲባል የወነና አኸዋቶቿ ሰሚዕቱ የሚለውን ከ21ኛው መድበውት ነበር አይቻልም እያሉ ነው አይቻልም ይሄንን አትወስደም ይላሉ ዋልኳችሁ እንግዲህ ገባችሁ ሰሚዕቱ ረጁላን يخطب አለ አይው ሰሚዕቱ ረጁላን يخطب ረጁላን የሚለው ምንድነው ነኪራ አይደል ነኪራ ነው يخطب የሚለው ምን ይሆናል ሐለከውን يخطب ብለህ አትፈስርም ለምን ረጁላን የሚለው ነኪራ ስለሆነ يخطب የሚለው ምን ይሆናል ማለት ነው ነዕት ነው አድጀክቲቭ ነው የሚሆነው አድጀክቲቭ ከሆነ ደግሞ ስፈስር የአድጀክቲቭ ተፍሲር ነው የምፈስረው ሰሚዕቱ ረጁላን يخطب የሆነ የሚخطብ ሰው ሰማሁ ነው የምትለው የሚخطብ ሰው ሰማሁ የሚخطብ ሰው ትለዋለህ መግለጫው ነው የሚሆነው የሆነን ሰው ሲخطብ ሰማሁት ከሚለው ሐል አድርገህ ከምትፈስር ምን ታደርገዋለህ ማለት ነው ገላጭ አድርገህ ወሰደው ነኪራ ከሆነ ቀጥሎ የመጣው ፊዕል ሰሚዕቱም በል ይፈስሩ ቋል ይፈስሩ ያለው ነው የምትመለከተው አልቁርአን መፍዑል ቢህ ነው ለይፈስሩ እንደገና አልቁርአን ያለውን አምጥተህ ለሰሚዕቱ እንዳታደርጋት ሰሚዕቱ እንዳታደርገው ይሄን ከሊማ ማለት ነው ተቀበናል ሰሚዕቱል ኡስታዝ አልኡስታዝ የሚለው ምንድነው መፍዑል ነው ይፈስሩ አልክ ይችን ነው እዚች ላይ ነው ሰሚዕቱል ኡስታዝ አልኡስታዝ غير المسموع መፍዑል ነው ቀጥሎ ይፈስሩ የሚል መጣ ምንድነው ይፈስሩ ሐል ነው ወይስ ነዕት ነው ሐል ነው የሚሆነው ለምን አልኡስታዝ አልገብቶበታል ይታወቃል ያንን ኡስታዝ ማቀውን ኡስታዝ የኔን ኡስታዝ የሚል ነገር አለበት አልከመጣ ስለዚህ ይፈስሩ ሐለከውን ይፈስሩ ማذا ይፈስሩ ሆ ማን ሲፈስር ማለት ነው ኡስታዝ ማንን ቁርአን መፍዑል ቢህ ነው ለማን ለይፈስሩ እዚህ ነው የምታገናኘው ይሄ ጁምላው እንዳለ ይፈስሩ القرآن ያለው الفعل مع فاعله ومفعوله ባንዲ ላይ ሐሉን ለኡስታዝ ነው የሚሆነው ጁምላው ግልጽ ነው ይገባል ይሄ በጣም ነው የሚገባው ሰሚዕቱ መስሙዓት ከሆነ ምንድነው አልኩኝ ሰሚዕቱ الحديث ሰሚዕቱ المحاضرات ሰሚዕቱ الدعوة ሰሚዕቱ الخطبة ይሄ ምንድነው እዚህ ላይ ያጠራል እሺ ሁለት መፍዑል ሊመጣ የሚችለው ምን ሲሆን ነው አሉ ይሄን ያመጣው ማን ነው ብያቸዋለሁ አላኽፈሽ አይደል አኽፈሽ ነው ምን አለ የመጀመሪያው غير مسموع ከሆነ ቀጥሎ የሚመጣው ጁምላ ምን ይሆናል መፍዑል الثاني ይሆናል ጅምሁሮች ምን ብለው መለሱ غير مسموع ከመጣ መፍዑል ይሆንና ቀጥሎ የሚመጣው ፊዕል ምን ይሆናል ወቀድ ተፍሲል ግቡ እንጂ ይሄ መፍዑል ሆኖ የመጣው ነገር ነኪራ ከሆነ የሚመጣው ጁምላ ምን ይሆናል ነዕት ይሆናል ማዕሪፋ ከሆነ የሚመጣው ጁምላ ሐል ይሆናል
وهذه الأفعال العشرة تنقسم إلى 4 أقسام ያዙልኝማ ያው ቀርተናቸዋል ከነምሳሌያቸው አይተናል ጨርሰናል ግን እነዚህ በስንት ይከፈላሉ ካል ወደ 4 ይከፍሏቸዋል አንደኛው يفيد ترجيح وقوع الخبر የዜናው خبሩ ዘገባው መከሰቱ አመዛኝ የሆነ ጠቋሚ አሉ ከ10 ውስጥ ማን ናቸው እነሱ ظننت حاسبت خلت زعمت እነዚህ የጠረጠርከው ነገር ሊከሰት የሚቻል ነገር አሰብኳል ለምሳሌ زعمت بكرا جريئا አለክ ዘይድ ምን በክርን ምንድነው በያሰብኩት አለክ ደፋር ነው በይ ደፋርነቱ መከሰቱ ራጅህ ነው አመዛኝ ነው መከሰቱ ማለት ነው የጠረጠርክበት ነገር አመዛኝ ነው እነዚህ ቨርቦች አሁን ያልኳቸው የነገርኳቸው 4 ቨርቦች በዚህ ላይ ነው የሚያጠነጥኑት ዝራን የሚያጠነጥኑ ቀንሷቸው ነው እንጂ ስንናቸው 8 ነበሩ ظننت خلت زعمت حسبت እነዚህ ترجيح وقوع الخبر ያ ዘገባው ነገር በእነሱ የተገለጸው ነገር እንደሚከሰት አመዛኝ ሆኑ መግለጫ ቃሎች ናቸው እነዚህ ያንን ናቸው ማለት ነው زعمت ካልክ أو خلت ظننت حسبت ብለህ የምትገልጸው ነገር حسبت زيدا فاضلا አለክ ተጠራጠርክ እንጂ በየቂን አይደለም የተናገርከው ግን የዘይድን ፋዲልነት አስባለሁ አልክ ታላቅ ነው ብዬ አስባለሁ በዚህ ነው የምጠራጠረው አልክ ይሄ ጥርጣሬ ወደ ምን ቀረብ ያለ ነው ወደ መከሰት ወደ ተጠራጠርክበት ነገር ቀረብ ይላል አቀረብ ነው ዘይድ ደግሞ ፋዲልነቱ ያ መከሰቱና በዛ መገለጹ አመዛኝ ነው በውስጥ አመዛኝ ነው በየቂን እንደው ፋዲል ነው ብለህ 4 ነጥብ አታስቀምጠው والقسم الثاني ሁለተኛው يفيد اليقين يقينን የሚያረጋግጥ አለዚህ ወተሐቂቅ ወቁዕ الخبر ነገሩ ዘገባው እንትኑ እንደሚከሰት የሚያሳይ ነው فعل القلوب ከሚባሉት ውስጥ እነዚህ የቂንን ጠቋሚ رأيت علمت وجدت አገኘሁ አወቅኩ አመንኩ መተላቸው ማለት ነው እነዚህ የቂንን ነው አባባናል رأيت إبراهيم مفلحا رأيت إبراهيم مفلحا አመንኩ ነው ግልጽ ነው ወጀቱ በእነዚህ የቂን ነው በቃ ነገሩ የቂን ነው የተረጋገጠ ነው ሌላው يفيد التصير والانتقال ከሆነ ነገር ወደ ሆነ ነገር መሸጋገርንና መሆን የሚልን ነገር የሚጠቁማሉ ከዙ ከ10 ውስጥ ስንት አገኘነው 4ቱን ለጥርጣሬ ለተርጂህ አደረገ 3ቱን ለየቂን አደረገ ከ10 ስንቱን አገኘን ማለት ነው የ7ቱን ቦታ አገኘንላቸው ሌላ ደግሞ ተፍሲርንና እንቲቃልን የሚጠቁማሉ ማድረግ የሚልንና መሸጋገር የሚልን የሚጠቁሙ ማናቸው وهما اتخذت وجعلت اتخذت ያስኳል ተፍሲር ማድረግ እኮ ነው ይሄ ማድረግ ነው اتخذت زيدا صديقا ወዳጅ አድርጌ ያስኩት አለ اتخذت الخشبة وسادة ما تشرالله እኮ وسادة አድርግ منزلا مستراحا محلا للاستراحة منزلا الجاز خليلا اتخذ الله إبراهيم خليلا اتخذت السيف حال كونه قاطعا قاطع አደረኩት ለተል ማለት ነው ተፍሲር جعلت السيف قاطعا ይሁን በደንብ ይሄዳል ሳልኩት ይሆናል ሞረድኩት ايها المشايخ الكرام القسم الرابع يفيد النسبة في السمع وده سمع ما استقاتنا فعل واحد ነው ሰሚዕቱ ነው ሱም خلاف ያለበት ሶሒሁም ደግሞ ከነዚህ ውስጥ የሚቆጠር አይደለም ሁለት መፍዑል ከሚመጣው ውስጥ የሚቆጠር አይደለም ሶሒሁ ራጅሁ ይሄ ግልጽ ነው አይደል ይሄ ስንት ናቸው ቀረናቸው 10
ማን ظننت حسبت جعلت እስኪ እንተና አፍዓል القلوبዎችን እስኪ እንተኑና ንገሩኝ ተርጂህ የሚሆነው وقع الخبر ስንት ናቸው በዚህ ስትመድቧቸው በቁጥር ቶሎ ታገኛቸዋለህ ማን ናቸው ظننت حسبت زعمت خلت እሺ የቂን ሰፈለከ ሶስት ምን رأيت علمت وجدت እሺ أفعل التصوير والانتقال اتخذت وجعلت እሺ ሌላስ ንስባ في السبع ሰሜቱ በቃ እነዚህ ናቸው እነዚህን መያዝ ነው ሰሜቱ ላይ ያለውን ቀውል ያዙ እዛው በደንብ ይሄድላችኋል ወደፊት ይሄ በስፋት አሁን አልፍያ ላይ በደንብ ተቀጠቅጡታላችሁ በደንብ ታደርጉ ማለት ነው فكذلك الفواكه إن شاء الله ግልጽ ነው አይደል ቀላል ነው